ጨብጥ ነገር ሳይዘኛ አይቀርም ዛምዚም ስትይ ጨበጠሽን ጨብጥ ዘላጭሰን ዘቀማሊዝ ኢት ዘላጭሰን እንዴ አንድም ቀን እኮ ቀና ብለው አይቶኝ ያውቅ በዲ አንተስ ባለቤት የተናገረችው ነገር እንዴት ታየዋለህ አራኔ አይታየኝ ቺታ አረገብኝ ልትል እኮ አልጋውን ቆጥራ ውሃ ጠብሴ በላ ሰውነ ምን አርጉ ነው የምትለው ሰላም ውዴ ቻናሌ ቤተሰቦች እንደምን አላችሁ አብዲ ነኝ ዛሬም እንደተለመደው ምርጥ ቪዲዮዎችን ይዤላችሁ መጥቻለሁ ለቻናሉ አዲስ ከሆናችሁ ሰብስክራይብ ቤተሰብ ከሆናችሁ ደግሞ ሼር ላይክ እንድታረጉ እየጋበዝኩኝ ወደ ቪዲዮ ላይክ አርጋችሁ ጀምሩት ወደ መጀመሪያው ቪዲዮ ከፍቅረኛችሁ ጋር ወይም ደግሞ ከትዳር አጋራችሁ ጋር ሻወር መግባት ጭንቀትን የሚቀንስ ሲሆን በመካከላችሁ ያለውንም ፍቅር እጅግ ጠንካራና የማይሰበር እንደሚያደርገው አንድ ጥናት አመልክቷል እና ፍቅር እስቲ አስቡ እኔ እናንተ በሰላም ሻወር የምንወስደው እናሸንፋለን እዛው ገብተን የባሰ ጭንቀታችን ይችላል አባሳት ነው የሚሆነው እንጂ የምን ፍቅር ነው የምን ጭንቀት መቀነስ እንደ አይነቱ የሚሆነው ፍቅር ሌክቸር ህይወት ለሚኖሩት ካለ ለሚፈስላቸው ይልቅ አንተ ሌላ ካልወጥምን እዚሁ ባለ ነገር አሪፍ ለመሆን ሞክር በሳፋ ሮማንቲክ መሆን በጣም ነው የሚከብደው ፍቅረኛዋ ደውልልኝ በእናት እንዴት ነህ ስማ ሁለተኛ እህታችን አጠገብ ትደርስና እንደ ቋንጣ ነው መዘለዝልህ ይሄው እንደ ቋንጣ አይደለም እህታችን አጠገብ ብትደርስ ጅማትን አውጥቼ ማሲንቆ ነው የምሰራበት ከኔ ጅማት የተሰራ ማሲንቆ ስለሷ ፍቅር ነው የሚያዜመው ዝጋ እህታችን እኮ ገና አንድ ፍሬ ናት በ40 ዓመቷ አንድ ፍሬ የሁለታችሁ ታላቅ እኮ ናት ለኛ እኮ አንድ ፍሬ ናት ምን አይ እኔ ሁሌ አንጀቴን እንደበላችሁ ነው እኮ እናንተ ግን ምን አይነት ራስ ወዳድ ናችሁ እናንተን ለፍታ አሳደገች አሁን ደግሞ አግብታ የራሷን ልጅ አታሳድግ ነው የምትሉት እኔ ሪስክ ወስጄ ልጅነቴን ሰውቼ ላግባት ባልኩ እንደውም ተውት እሺ እኔ ከሷ አይተሻለች ነው የሚገባኝ ቤተሰቧን የጨረሰች ተውት አንተ 41 ሊሞላት እኮ ነው በልጅነቷ አግብታ መውለድ አለባት ናና እንስማማ በ41 ዓመቷ ጥሎሽ ጣሉልኝ አዎ በዚህ ሰዓት ወንድም ሳይሆን ባል ነው የሚያስፈልጋት ማነካኩት ታገቧት እንደሆነ ያለው አሁን ነገሩን አከረራችሁት ራሳችሁ ነካካችሁት ሰውየው ምንም አላለም ነበር ነካካችሁት አባሰባችሁ ዙሩ ከሯል ማዕበል ነው ፍቅሯ ሰሞኑን የሆነ ቲክቶክ ላይ እንደዚህ አይነት ሙድ ምናምን ተጀምሯል እንዴ የነዚህ ደግሞ ማዕበል ነው ፍቅሯ ከዛ መተቃቀፍ ምናምን ይሆነ አይለኛ በቃ ስክክ እንዳረጉት ነገር ማለት ይመቻችሁ ምን አይነት ዘመን ላይ ነው ያለነው ሰው በሰውነቱ መከበር አቆሟል ሰው ጋር ሄደ ማታውቀው ሰው ጋር ሄደ አሪፍ ክብር እንደዚህ እስጋርኩት አምጦለት እንትንስቱ እና ማባርካለ ወይ ገንዘብ ይኖር ወይ ሞያ ደና ነገር ይኖር ወይ እውቀት ይኖር ካልሆነስ አትሄድ ሰው ጋር ጊዜው በቃ ይሄ እኮ ሰው ልጅ ነው ብራዘር ተስፋ ያስቆረጥከን ነው እሺ የሆነ ቫልዩ ሊኖር ይገባል ለመከበር ይሄ ነው እውነታው ይሄ ነው አንተ ትችላለህ ምናምን ይሄ ሊስሙት አንተ ትችላለህ ምንድነው ግጥሙ ስሙ እስቲ ነን
አስባችሁታል? አሁን ይኸው እንደሰማችሁት እዚህ ዘመን ላይ የተዘፈነ ዘፈን ቢሆን አቤት የሚወረድበት፣ አቤት ስድብ። ማን አንድ ጥያቄ ልጠይቅህ። አብሽር ምንድን ነው? የወጋ ቢረሳ የተወጋ ይረሳም በእንግሊዘኛ ምንድን ነው? ዘጠቂስ ፎርጌት ዘፎርጌት ጠቅ። እሺ የለሃጭ ልጅ ቅማል በላትስ ምንድን ነው? ዘለሃጭ ሰን ዘቅማሊዝ ኢት። ዘለሃጭ ሰን ዘለሃጭ ሰን ኧረ እስኪ ለምን እንደመጣችሁ ንገሪ። እኔ በቃ ከሱ ጋር መለየት ነው የምፈልገው። እንዴ አንድም ቀን እኮ ቀና ብለው አይቶኝ አያውቅም። በዛ ላይ ደግሞ የምወደውን ከለር እንኳን ምን እንደሆነ አያውቅም። እንደ ሌሎቹ ሴቶች በመኪና አንሸራሽሮኝ አያውቅም። እኔ በቃ ከሱ ጋር መኖር አልፈልግም። በቃ መለየት ነው የምፈልገው። እሺ አንተስ ባለቤት የተናገረችው ነገር እንዴት ታየዋለህ? ኧረ እኔ አይታየኝም። አይነ ስውር ነው እንዴ? አይነ ትችላለች። አምብ አይነ ስውር ምን ብላ ነው የምትከሰው እንዴ? የምወደውን ከለር አያውቅም ምናምን። በዚያው ይሳቃል ግን እንዴት የግቢ መሆኑ ሳስበው እንዴት እንደሚከብደኝ እኔ ባለመጣቻች አሲዳ እንዴት አባትሽ እንደምትጣፍጭ። ወይኔ ሚስቱ መጣች። ከቤት ፍሬንዴ ጋር እንደፈራሁት የፈራሁት ሊሆን ነው። እያየሻት ነው አይደለ እንዴ? በሰው የጠላሁት በቤት ሊደርስ ነው። ጀት ልታረጊ ነው። እያዩሽ ጭራሽ እጅ ከፍንጅ እኮ ነው ያዝኩት። እጅ ከፍንጅ ምንድን ነው? እጅ ከፍንጅ ያልሽው ለአንዱ ወር ባዶ ቤት ተለሽሪሹን እኮ ነው መታ ያሞቀችው። ብቸኝነት እንዳይሰማኝ ሰው ለምጄ ሰው እንዳላጣ እንዳይሰማኝ እኮ ነው። ሰርተሽ ፍሪጅ ውስጥ አስቀምጠሽ የሪሹን ወጥ እኮ አሙቄ ብላት አልችልም። እኔ እስቶቭ መለኮስ እንደማልችል ታውቂያለሽ። ያንን ያደረገችኝ ልጅ እኮ ብትሺ ማመስገን ያለብሽ። ምን ሆነሽ ነው? ሰው በናፈቀኝ ሰዓት ለአንድ ወር ስልክ እንኳን ስለደውልሽ እኮ ያናል ቼክ እያደረግሽኝ አልነበረም? ያኔ ግን እሷ ነበረች ነው ወይስ አልጋ ላይ ምናምን የነበረውን ደስታችንን ብቻ ነው የምትወስጂው? ምን የፈለግሽው ማለት ትችያለሽ። አይገርምሽም? ዘመን አመጣሽ ሶሻል ሚዲያ አለ። እዛ ላይ ከፈለግሽ በ20 ከፈለግሽ በ30 ፓርት አድርገሽ ስቶሪ ታይም ስሪብኝ። በጣም ነው ማዝነው። ቺታ አደረገብኝ ልትል እኮ አልጋውን ቆጥራ። በጣም ነው ማዝነው። አይዞ አንቺ ግን በጣም ክፉ ሰው ነሽ። እሺ ሜላት ክፉ ነሽ። እንደዚህ ትናገር። እኔ እኮ እንደዛ አይደለም። እኔ ጓደኛ ሰብረሽኛል። ስብር ድቅቅን ያደረግሽኝ ነበርሽኝ አይደለም። አሳዝነሽኛል። ሰበርሽው። ቅስሙን እንክትክትን ያረግሽው። ግን በጊዜ ተጸጽተሻል። በቃ ዋናው ጸጸት ነው። ይቅር ብሎሻል እሱም። አንተ እሳት ውሃ ጠብሴ የበላ ሰው ነህ አንተ። ኢትዮጵያ ውስጥ ስፖርተኛ አለው ትላለህ። አንድ ነገር ስትሰብሩ ስትመቱ አለ። ዝም ብለህ ከሴቱ ውጪ ስፖርተኛ የለም ኢትዮጵያ ውስጥ። የስፖርተኞቹ ንጉስ ማን ነው? ሴዶ ነው ማለት ነው። ወዳጅ አንድ ብሎክ የሰብረሽ ኢትዮጵያ ስፖርተኛ የለም ብለሽ ትንበጫበጫለሽ እንዴ? ብራዘር አለነ ያውም በብዛት ብራዘር። ግን ባቢሬን ከሸገር ኒበላት ይህን ቻሌንጅ ብራዘር እንቀባና እኛ አይደለንም ወይ የከተማው ውጥረት የከተማው ድምቀት ቱነግ ነው ድብ ነው ፐሪስ መሀል ዳርቻ ያለት ወመቶን አትክፈሉት። የሸገር ልጅ አንድ ነው ብለን ነው ሰረን ነው ሁሉም በአግባቡ አለ። ሼር ያደረጋችሁ እሺ፣ ኧረ እናደርሳለን ብራዘር። ምን አርጉ ነው የምትለን? ምን አርጉ ነው የምትለን እንዴ? አንተ እንዴት ነው የሰበረው ግን? ኤክስ ከረጅም ጊዜ በኋላ ስደውልልህ ሄሎ
ሄለን ነኝ። አወከኝ? አውቄሻለሁ። ሰላም ነው? እንዴት ነህ? ኤክሱ ስትደውል አሎ። አይ ነው ካውራን በጣም ቆይተናል፣ ግን እንዴት ብዬ እንደምነግርህ አላውቅም። የምር ምን ነበር? በጣም ከራሴ ጋር ታግዬ ነው የደወልኩልህ እና እንዴት እንደምነግርህ አላውቅም። በጣም ፈርቻለሁ። አይ ታዩ በቃ ገብቶኛል። ናፍቀኛል ምናምን ለማለት ነው እንደዚህ የምትጨናነቅ? ኧረ አይደለም። አይደለም እና ለምንድን ነው የደወልሽው? እንጃ እንዴት ብዬ እንደምተነፍሰው ራሱ አላውቅም። እውነት እንዴ ምንድነው? ተናገሪ በቃ። እንዴ እንትን ጨብጥ ነገር ሳይዘኝ አይቀርምና ሐኪም ቤት ሄጄ ምልክቶቹን ምናምን መናገር በጣም ነው የደበረኝ። በጣም ይደብራል። አንተ ያው ሕክምና ውስጥ የምትሰራው ያው በሚስጥር እንድታክመኝ ፈልጌ ነው የደወልኩት እና አትተባበረኝም? ጨብጥ ሄሎ ዛም እዚህም ስትይ የጨበጠሽን ጨብጥ ኤክስሽ የሚያክምበት ሄሎ አቤል መጋኛ ይተናገርደው መጋኛ የጨብጥሻው እዛም እዚህም ስትይ የጨበጠሽን ጨብጥ ኤክስሽ የሚያስለቅቅልሽ ምን ዕዳ አለበት? ባይብል ላይ ያለው እባብ ራሱ ሴት ልጅ ጋር በባዶ እጅ እንደማይኬድ አውቆ አፕል ይዞላት ነው ሄደው። አንተ በባዶ እጅ ክልው እያልክ አትንጣብኝ፣ በቃ እንዳመጣ ባክቴሪያ ሲያስጠላ። ኧረ ሰው ጭዌው አልተቻለም። ኧረ ወይኔ ዝሙት የሚለውን ስክሪፕት አምጣልኝ። ዝሙት የሚለውን ቴዲ አፍሮ በኢትዮጵያዊነት በለጠኝን አይወድም። የምናለቅስበትንም አሁን ሁሉም እያለቀ ዝሙት ነው። አሁን ሰውን በዝሙት እንይዘውና ኤአይ ነው ዋናው። ኤአይውን ነው የምናስተላልፍበት። ቆሞበት እያለ በዝሙት ታወራና ከዛ ኤአይ ተሰጠዋል። በቃ ዝሙት የሚያወራው ኮሜዲያን ሰይፈ፣ እሱ ደግሞ ጋለሞታ ችግር የለም። ዝሙቱን እናወራለን። እያንዳንድሽ ዝሙት ሰይፈ ዝሙት ገበያ ሲጠፋ አንዳንድ ቆስቆስ የሚደረጉ ነገሮች ይኖራሉ። እኔ አላልኩም፣ ሰይፈ ነው ያለው። ምንድን ነው? ምን አርጎ ነው? ኧረ ሰው ግን ምንድን ነው? የሆነ ስህተት ሰርቶም ከሆነ በቃ ወደ ሕግ አካል ምናምን መውሰድ ነው እንጂ እንደዚህ። በዛ ላይ ደግሞ ይመስለኛል አሁን ገቢና ውስጥ ማዘር ምናምን ደቅ ብለዋል። አሳዛኝ የተባለ መረጃ ተሰምቷል። ታዋቂዋ ቲክቶከር ጃኒ ገብሩ እንግዲህ የመኪና አደጋ ደርሶባት በሆስፒታል በሕክምና ላይ እንደምትገኝ ተነግሯል። ታዲያ ከታዋቂዋ ቲክቶከር ጃኒ ገብሩ በተጨማሪ የአዶናይ ወንድም የሆነው ማቱሳላ ብርሃንም ጭምር መኪናው አደጋ እንደደረሰባቸው ነው የተነገረው። ታዲያ በአሁኑ ሰዓት ሁለቱም በሕክምና ላይ እንደሚገኙ የተነገረ ሲሆን የመኪናው አደጋና መንስኤ እንግዲህ እስካሁን ድረስ ምን እንደሆነ በግልጽ የተባለ ነገር የለም። ፈጣሪ ቀላል እንዲያደርግላቸው እንግዲህ ምኞታችን ነው። አሚን አሚን። ፈጣሪ ቀላሉን ያርግላቸው። ለማንኛውም ወደ ቀጣይ ቪዲዮ። ላይፍ እንዴት ይዝብሻል? ኑሮ ቆንጆ ነው፣ እግዚአብሔር ይመስገን። ሁሉ ነገር አሪፍ ነው። ኑሮ እንዴ ዋው በቃ ወይኔ ላይፍ ጥሩ ነው፣ በጣም ጥሩ ነው ወንድሜ። ሪፈር ጻፉለት። የሚሳቅበት አይደለም የእውነት። ያውን እውነት የሚሆንበት ጊዜ ሩቅ የሚሆን አይመስለኝም። ኑሮ
ኑሮ በዚሁ ከቀጠለ ወይኔ የታባሽ እንደዚህ አንዳንድ አቀሳሳሪ ሰዎች አሉ። ግን በሲጋራ እንኳን አቀሳስሩ የሆነት ሱስ ምንም ክፉና አንተ ግን ጀለስ አረ ምን አይነት ሰው ነው ግን? አረ ምን አይነት ሰው እየበዛ ነው? ዘንድሮ ምን አይነት ሰው ነው ያለው? ይመቻችሁ። በሺቲ ክልቡ እያለች ወይኔ ፍቅረኛዋ ነው ዳኒ። እሷ አይደለችም የሆነት ይኸው ምላለች። ግን እንደዚያ የሆነ ከተማ ላይ ምናምን እንደዚህ ፏፈሽ ምናምን ዘነጥ ምናምን ብለው ቂው የሚሉ ቺኮች ማለት ነው ሰፈር ውስጥ እንደዚህ ናቸው። አብዛኞቹ እንደዚህ ናቸው። በቃ ያለ አማራጭ መሸምጠጥ ነው። እኔ አይደለሁም ማለች። ይመችሽ። ይሄንን ምግብ በ3 ጉርሻ ለሚጨርሰው 400 ብር ሸልማለሁ። ልጅ ናችሁ። በ3 ጉርሻ ይሄን ሁሉ እንዴት ነው የሚጨርሰው? አንድ አረ ብራዘር እግር ላይ እንዳይወድቅ እንዲህ ዳንቴል ጣል ቢያረግበት እኮ ሰው ይጠይቅበታል። አረ ወይኔ እንደዚህ ይበላል እንዴ? ሊያነሳው ነው? አረ ስለፈጠረ ወይኔ። እሺ 4 ጉርሻ ላድርግልህና በ4 ከጨረስክ አረ አንተ አለቀሰ እኮ አለቀሰ። ሽልማቱ ግን ከ400 ብር ወደ 200 ብር ወርዷል። ኧረ ምን አይነት ሰው ነው እንዲህ? ተሸንፈዋል። ምግቡ ግን አሪፍ ነው። ተመችቷል። አንተ እኮ ሕፃን ልጅ ወጥ የነካው ሕፃን ልጅ ቢያገኝ አይምርም። በቃ ዝም ብሎ የሆነ እንደዚህ ጠቅልሎ ነው የሚጎርሰው። ጉሮሮ የሁላችንም እኩል አይደል እንዴ? ቆይ እንዴት ነው በዚህ ሙሉ እንዴት ነው እንደዚህ የሚገባው? እንደዚህ የሚገርም ነው። ዘንዶ ነው። ከፍተኛ ቁመቱ ከሄደ እስከ 7 ሜትር ሊሄድ ይችላል። ሬድ ነው ግን እስከ 7 ሜትር ድረስ 7 ሜትር አሁን እቺ ሴት ናት። በዘራቸው በጭራቸው ጋር እዚህ ጋር ነው የሚታወቀው እና ይሄ አሁን ስታየው የሰውነቱን 6-7 እጥፍ ይለጠጣልና እንደምታየው አይደለም። ፍየል ሚዳቆ ምናምን ይወጣል። ስታየው ነው ትንሽ የሚመስለው ማለት ነው። በወር አንዴ በ3 ወር በ2 ወር አንዴ ነው የሚበሉት። በህይወት ያለ ነገር እንዴ ፍየል ዋጥ እያደረገ 3 ወር ቢተኛ ታዲያ እና አንዴ ከበላ የምግብ አፈጫጨት ስነ ስርዓቱ ደካማ ነውና እንትን ይላልና ዘንዶ ሙቀት ይፈልጋል።
ቅዝቃዜ ቦታ እንትን አይደል? እውቀት ይፈልጋል። ኧረ መለሰው ጅቡኒ መለሰው። እኔ ራሴ እበላለሁ። ኧረ ወይኔ እንዴ! ልጅ ያሬድ ግን የተሳካለት ይመስላል። በጣም ከረጅም ጊዜ በፊት ቤት ውስጥ እንደዚህ ጅብ ዘንዶ ምናምን ሲያረባ ጎረቤቶቹ ከሰውት ፍርድ ቤት ቀርቦ እንስሳቶቹና ሁሉ በቃ ወደ ጫካ እንዲመልስ እና የሆነ ቅጣት ምናምን ተቀጥቶ ነበርና በጣም ከድሮም ጀምሮ ፍላጎት ነበረው እንደዚህ እና አሁን ይመስለኛል የራሱ እንደዚህ የሆነ ዙ ፓርክ ያቋቋመ መሰለኝና እንኳን ተሳካለ። What did I just see? ጀለስ ምንድነው? 500 ምንድነው? ወይኔ ሰለሞን ቆመ ጀንታላው ከባድ ሰው ነለካ ወንድ ልጅ እኔ ልጨነቅ እንዳይባፈራ ፈጣሪን አፈራም እንዴ እንደው ስለ መድኃኔዓለም እንደው ስለፈጠረ ጌታ አረጀን ከብረተ ስጋ ላይ አንሳው። ወንድ ልጅ ተበላሸ። አላስተረፈችውም ነው ምን አልተረፈም። ብራዘር አይዞን ጠንከር ማለት ነው። ለታ ግን በቃ እመን፣ በቃ ቸግሮሃል፣ እመን። አምኛለሁ ወንድሜ አምኛለሁ። በቃ የኢትዮጵያ ሕዝብ ይርዳኝ። በመኪና ብድር አለብኝ፣ ቤት ተከራይቼ ነው የምኖረው፣ ብዙ ሰራተኞች አሉኝ፣ እነሱን መክፈል አቅቶኛል ብለህ ሐላል አድርገው። በቃ ችግርህን ሐላል አድርገው። እውነት ነው ወንድሜ፣ እውነት ነው። አንተ ነህ የተረዳኸኝ ወንድሜ። እውነት ደሞዝ ከፈልኩ ስል ጡረታ አለ፣ ጡረታ ስል የሥራ ግብር አለ፣ በዚህ ባንኩ፣ በዚህ ቤት ኪራይ ወንድሜ አንተ ነህ የተረዳኸኝ። ምንድን ነው አቅጣጫ ቀዳዳ እየፈለክ ካልደፈንኩ የምትለው የህዝቤን? ልድፈን ብዬ እኮ ነው አባቴ። አሁን ዛሬም አዲስ ስልክ ይዤ መጥቻለሁ። እሸቱ ግን በቃ ሶሻል ሚዲያ ላይ ያለ ነገር ነው። የሆነ ጊዜ በቃ ደብዝዣለሁ ብለህ ስታስብ ቆስቆስ ማድረግ ያስፈልጋል እና እሸቱ ይመስለኛል አሁን ቆስቆስ እያረገው ነው። ደብዝዣለሁ ብሎ አስቧል መሰለኝ። ቆስቆስ እያረጋት ነው። ፊፊ ወይም ቁሉ ወረዳ በዚህ ዓመት ልደቴን የት ላክብር ብላ ተከታዮቿን ጠይቃለች አይጂ ላይ እና አንደኛ ምርጫ የት ነው? ዱቢ ዱቢ ግን ስፔሊንጉን ብትሳሳትም ትሄድበታለች። አሁን እኛ መሳቅ አለብን። ኧረ ቦቲው ዞር በል እንጂ እንዲህ ቢፈነዳስ ሊያጠፋው ነው እንዴ? አሁን ኡኬጅ ረበቃ ጃበር ይሁን ነገር ፈነዳ። በቃ ጉበታ ጅረሁናላ ወይኔ ሊያጠፉት ቦቲ ነዳጅ የጫነ ቦቲ ያጠገብ ከባድ ነው። ቪክቶሪያ እንዴት እንድሰማው ነው? ከባድ ስድብ ነው ለማ አረ ቀልድ እንዴ! መጨረሻችን እንግዲህ እንደዚህ በሳቅ ተደምድሟል። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። አብዲ ነበርኩኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቤተሰብ ከሆናችሁ ሼር፣ ላይክ እንድታረጉ እየጋበዝኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ቻው። ይመቻ አንተ መላጣ። ቻው።